ሰላም እንዴት ናችሁ? የዶት ሚውዚክ ስቱዲዮ ቤተሰቦች፣ እኔ ሙዚቀኛ አምባወየለ ነኝ። ዛሬ የምንማማረው ስለ ትዝታ ሜጀር ሰከንድ እና ትዝታ ማይነርን ሁለቱ ምን እንደሚመስሉ እናያለን። እንደገና ደግሞ አገነባባቸው ምን ይመስላል፣ ከማይነር ዳያቶኒክ ስኬል ሁለቱን ትዝታ ማይነር እና ትዝታ ሜጀር ሰከንድን እንደምንገነባ እናያለን። ከዛ በፊት ሁሌ እንደምላችሁ ኪዎችን ማወቅ ያስፈልጋል። ስኬሉን አሁን ዳያቶኒክ ማይነር ስኬል ስንል ምን ማለታችን ነው? ሃርሞኒክ ማይነር ስኬል፣ ሜሎዲክ ማይነር ስኬል የምንለውን ነገር በደንብ ማወቅ ያስፈልጋል። ወደኛ ሀገርኛ ቅኝቶች መገንባት ስንፈልግ ከመሰረታዊ ነገሮች እንድናውቅ የሚረዳን ነገር ስኬል ነው። ስለዚህ ዛሬ የምንማማረው ትዝታ ሜጀር ሰከንድንና ትዝታ ማይነር ቅኝትን ከዳያቶኒክ ማይነር ስኬል ላይ እንዴት እናገኛለን። ዳያቶኒክ ማይነር ስኬል ማለት ምን ማለት ነው? እንግዲህ ባለፈው አይተናል። ስለ ፓራላል ማይነር ስኬል እና ስለ ሪላቲቭ ማይነር ስኬል አይተናል። ሁለቱን ልዩነቶች ምን እንደሚመስሉ ከዚህ በፊት የለቀኳቸው ቪዲዮዎችን ማየት ይቻላል። ወደ ትምህርቱ እንሄዳለን። ኤ ማይነር ዳያቶኒክ ማይነር ስኬልን መጀመሪያ እንገነባለን። አሁን ከኤ ማይነር ዳያቶኒክ ስኬል ምንም ሻርፕ ምንም ፍላት የለውም። ስለዚህ ሻርፕ እና ፍላት የሌለበት ምክንያት ሲ ሜጀር ስኬል ውስጥ ምንም ሻርፕ ምንም ፍላት የለውም። ኤ ማይነር፣ ስለዚህ ይሄ ኤ ማይነር ከሲ ሜጀር ስኬል ላይ ነው። ባለፈው ሪላቲቭ ማይነር ስኬል ወደ ኋላ 3 ወይም ደግሞ ወደፊት 6 ቆጥረን የምናገኘው ኪ ሪላቲቭ ማይነር ስኬል ይባላል ተባብለናል። ስለዚህ ከሲ ሜጀር ወደ ኋላ 3 ላ ነው፣ ዶ ሲ ላ፣ እዚህ ጋም 1 2 3 4 5 6 ስለዚህ ላ ነው። አሁን ልክ ከዚህ ከኤ ዳያቶኒክ ማይነር ስኬል ላይ ሶስተኛውን ድምጽና ስድስተኛውን ድምጽ በማውጣት የምናገኘው ትዝታ ሜጀር ሰከንድን ነው። አሁን ላ ሲ ከዛ ዶ ሶስተኛው ነው አይደል? አሁን ላ ሲ ዶ ሬ ሚ ፋ ሶል ላ ሶል ፋ ሚ ሬ ዶ ሲ ላ አይደል? ስለዚህ ሶስተኛው ላ ሲ ዶ እናስወጣለን፣ ሬ ሚ ፋ ይወጣል። ለኤ ሶስተኛው ዶ ነው፣ ለኤ ስድስተኛው ፋ ነው። ዶ እና ፋን ስናስወጣ ትዝታ ሜጀር ሰከንድን እናገኛለን። ስለዚህ ሁለቱን ድምፅ ስናስወጣ ይሄን ቅኝት አገኘን። ይሄ ትዝታ ሜጀር ሰከንድ ላ ሲ ሬ ሚ ሶል ላ ላ ሶል ሚ ሬ ሲ ላ። ይሄ ትዝታ ሜጀር ሰከንድ የምንለው ነው። እንደገና ደግሞ ትዝታ ማይነር ቅኝትን እዚሁ ላይ እንዴት ነው የምናገኘው? አራት ልክ ትዝታ ሜጀር እንደምናገኘው እዚህ ጋም ትዝታ ማይነር ቅኝትን ለማግኘት አራተኛና ሰባተኛውን ድምፅ እናስወጣለን። ስለዚህ ሌላ አራተኛው ማንም የሆነው ሬ አይደል? ላ ሲ ዶ ሬ ወይም ዲ። ከዛ ደግሞ ሰባተኛው ጂ ነው ወይም ሶል። 1 2 3 4 የለም፣ 5 አለ፣ 6 አለ፣ 7 የለም፣ ኤ። ስለዚህ እነዚህን ስኬሎች ማወቃችን ጥቅሙ ምንድነው? በአንድ መነሻ ኪ ላይ ሁለቱን ድምጾች መጫወት፣ ሁለቱን ቅኝቶች ትዝታ ሜጀር ሰከንድን እና ትዝታ ማይነር ቅኝትን እንዴት መጫወት እንደምንችል ነው የምናየው ዛሬ። ስለዚህ አሁን እዚህ ጋር ለምሳሌ ትዝታ ሜጀር ሰከንድ ይህን መዝሙር እናውቀዋለን አይደለ? የቤተልሔም ተዘራ መዝሙር ነው። ስለዚህ አሁን ይሄ ቅኝት ትዝታ ሜጀር ሰከንድ ላይ ነው የተሰራው። ይሄ መዝሙር እዚሁ ላይ ሆኜ ደግሞ ትዝታ ሜጀር ሰከንድ ላይ ሆኜ ይህን ትዝታ ማይነር ቅኝት ባደርገው ልክ ከማይነር ዳያቶኒክ ስኬል ላይ አራተኛውንና ሰባተኛውን ድምፅ። ስለዚህ ለኤ አራተኛው ዲ ወይም ሬ ነው፣
ለኤ ሰባተኛው ጂ ወይም ሶል ነው። አሁን ትዝታ ማይነር ቅኝትን ስንጫወት ይሄ ትዝታ ማይነር ቅኝት ነው። ትዝታ ሜጀር ሰከንድ ሲሆን አሁን ይሄ ኖርማል ትዝታ ሜጀር ሰከንድ ነው። ከዛ ደግሞ እዚሁ ላይ ይሄ መዝሙር አሁን ሊሊ ወይም ደግሞ ቃል ኪዳን ጥላሁን ትዝታ ማይነር ቅኝት ነው የሙዚቃ። ስለዚህ ይሄ ኢንትሮውን የተጫወቷል። ኮርዶቹንም እዛው ላይ መስራት እንችላለን። አሁን እዚህ ጋር አሁን መነሻ ትዝታ ሜጀር ሰከንድ እና ትዝታ ማይነር ቅኝት አንድ ነው። ኮርዳቸው የመጀመሪያው ማለት ነው። ለምሳሌ እና እዚህ ጋር ይሄ ትዝታ ሜጀር ሰከንድ ነው። ይሄ ትዝታ ሜጀር ሰከንድ ነው። ከዛ ደግሞ መጀመሪያው መነሻችን አንድ አይነት ኮርድ ነው። ትዝታ ሜጀር ሰከንድ እና ትዝታ ማይነር። ስለዚህ አሁን ሁለቱን መዝሙሮች እስቲ እናያቸው። ይሄ መጀመሪያ አሁን ይሄ መዝሙር አለ አይደለ? ትዝታ ማይነር ቅኝት ነው እዚህ ጋር። ስለዚህ ትዝታ ማይነር ቅኝት ነው። እዚሁ ላይ ደግሞ አሁን የቤተልሔም ተዘራን ደግሞ ብናይ ትዝታ ሜጀር ሰከንድ ነው። ዝም ብዬ ሳስብ የሚለውን መዝሙር ኢንትሮ ይህን መዝሙር ታውቁታላችሁ አይደል? እዚህ ደግሞ መዝሙሩን እንስማውና አሁን ይህ መዝሙር አለ አይደለ? ትዝታ ሜጀር ሰከንድ እንግዲህ ቅድም ያየነው ትዝታ ማይነር ነው አይደለ? አሁንም መርሳት የሌለባችሁ ነገር ሁለቱን ቅኝቶች ትዝታ ሜጀር ሰከንድ እና ትዝታ ማይነርን በደንብ መለየት ያስፈልጋል። ትዝታ ሜጀር ሰከንድ ወደ ትዝታ ማይነር ሁለቱ እንዴት አድርጌ ጫወታለሁ የሚለውን ነው እያየን ያለ ነው። ስለዚህ ከዛ በፊት ስኬሎቹን ማይነር ዳያቶኒክ ስኬሎችን በደንብ ማወቅ ያስፈልጋል። ምክንያቱ ኮርዶቹ ስለሚለዩ። አሁን ትዝታ ማይነር ሰከንድ ለምሳሌ ይሄን አይደል? የመጀመሪያው ኮርድ አንድ ነው አይደል? ከትዝታ ሜጀር ሰከንድ ጋር መነሻችን። አሁን ትዝታ ማይነር፣ ከዛ እዚሁ ላይ ደግሞ ትዝታ ሜጀር ሰከንድ ባደርገው ከዚህ ቀጥሎ ያሉ ኮርዶች ይለያያሉ ማለት ነው።
ከክሪስታል ማይነር ጋር ስንጫወት ኮርዶቹ ስለሚለያዩ ሁለቱን ትኩረት ማድረግ ቅኝቶቹም አገነባባቸውም ስለሚለይ እንግዲህ ዛሬ ያየነው ትዝታ ሜጀር ሰከንድንና ትዝታ ማይነር ቅኝትን እንዴት እንደሚገነቡ አይተናል። ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለጓደኞቻችሁ እያስተላለፋችሁ እነሱም እንዲማማሩ ብታደርጉ እያልኩኝ ሀሳብ አስተያየት ካላችሁ ደግሞ ኮሜንቷ ላይ ጻፉልኝ። ለዛሬ እዚህ ላይ ይብቃኝ። አመሰግናለሁ። ቻው